ሰላም የንዝረት ቴክ ቤተሰቦች፣ ዛሬ ደግሞ የምናየው እንዴት $20 መስራት እንደምንችል ነው። በኦንላይን ስራው አኒጌን ይባላል። ከዚህ በፊት ሰምታችሁ ልታውቁ ትችላላችሁ። ኢንተርኔታችሁን ወይም ዋይፋያችሁን ሼር በማድረግ ገንዘብ የምትሰሩበት አፕሊኬሽን ነው። አፑ የኔ ቴሌግራም ቻናል ላይ ያለ። ቴሌግራም ቻናል የሌላችሁ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ሊንኩ። ይኸው የኛው ነው አፕሊኬሽኑ። ወይም ደግሞ ሰርች ማድረግ ትችላላችሁ ንዝረት ቴክ ማለት ትችላላችሁ። ከዛ የሆነ ሊንኩ እዚህ ጋር አለ። ሊንኩን ነክታችሁ በዚህ ሊንክ ከገባችሁ ሪፈራል ኮድ አለ። ያ ሪፈራል ኮድ ከሞላችሁ $3 ዌልካም ጊፍት ይሰጣችኋል። ማነው እዚህ ጋር እንደምታዩት ኢርን መኒ ኤፈርትለስ ባይ ሼሪንግ ዩር አንዩዝድ ኢንተርኔት ኮኔክሽን ጆይን አኒጌ ናው ጌት $3 ዌልካም ጊፍት ይላል ማለት ነው። ከዛ በኋላ አሁን አክሴፕት ኢንቫይት ማለት ነው። እኔ አሁን አካውንት ስላለኝ ወደ ራሴ አካውንት ነው የሚወስደኝ ማለት ነው። እናንተ ግን ኢሜይል አለ። ኢሜይል እና ፓስወርድ አስገብታችሁ ቀጥታ አካውንት መክፈት ነው። አካውንት ከከፈታችሁ በኋላ አሁን እኔ አካውንት ስለነበረኝ ቀጥታ ወደ አካውንት ያመጣው። እስካሁን የሰራሁት ያለሁት ነው። እስካሁን $3 ሰርቻለሁ። ይኸው ኢንተርኔቴን አሁን ሼር በማድረግ ነው። ከፈለጋችሁ ይሄን ኢንተርኔት አክቲቭ አድርጋችሁ ሌላ ነገር ቲክቶክም ሌላ ነገር መጠቀም ትችላላችሁ። አፕሊኬሽን አለው። ዌብሳይት ከምትሰሩ አፑን አውርዱትና ይኸው አፑን ላሳያችሁ። ለምሳሌ አፕሊኬሽኑ ይሄ ነው። ትንሽ ዌት እያለ ነው። ይኸው አፕሊኬሽኑ ይሄ ነው። ይሄ ምንድነው የሚሰራው መሰላችሁ? ፋርም ነው የሚያደርገው። አሁን እዚህ ጋር ኢንተርኔት ሼር ነው የምታደርጉለት። ዋይፋይ አሁን ዋይፋይ አብርቼ መተው እችላለሁ። ቁጭ አድርጌም ከፈለኩ ወጥቼም እንዲመጠቀም እችላለሁ። እዚህ ጋር ምን እያደረገ ነው? ፋርም እያደረገ ነው። ልክ ይሄ ሲሞላ $20 አለ። $20 እንዴት ማውጣት እንደምትችሉ አሳያችኋለሁ። ከዚህ በፊት በሌላ አካውንት አውጥቼበታለሁ፣ ለቅላችኋለሁ። ቀጣይ ደግሞ ምንድነው እንዴት ይሄንን ሞልተን $20 ዊዝድሮው እንደምናደርግ። $20ን ለማውጣት ሁለት መንገድ አለ። አንድ ባይናንስ፣ ሁለት ደግሞ በፔፓል። ባይናንስ የምታወጡ ልጆች ከባንክ ጋር እያይዛችሁ ማውጣት ትችላላችሁ። በንግድ ባንክ እንኳን አይቻልም። አዋሽ ባንክ አላችሁ፣ በአዋሽ ባንክ እንዲሁ አሉ። ፔፓል የሚፈቅዱ ባንኮች አሉ፣ በእነዛ ማውጣት ትችላላችሁ። ሌላኛው ነገር ደግሞ ላኪ ስፖት የሚባል ነገር አለ። እሱን ደግሞ እንዴት መሰላችሁ? እሱ ደግሞ ስፒን በማድረግ ነው። ሁሌ ዴሊ ቼክ ላይ የምታገኙት ነው። ሌላ ነገር ደግሞ ሌላ ገንዘብ የምታገኙበት ደግሞ እዚህ አፕሊኬሽን ምንድነው? ሪፈራል ነው። ሰዎችን በመጋበዝ ይህንን ኮፒ አድርጋችሁ ለሰዎች ሼር ብታደርጉ የሆነ ያህል ይሰጣችኋል ማለት ነው። ይሄ እንዲሞላ ይፈጥንላችኋል። ስለዚህ አፕሊኬሽኑን ከኔ ቴሌግራም ቻናል ላይ አውርዱት። የኔ ቴሌግራም ቻናል ላይ ይሁን ንዝረት ቴክ የሚለው አውርዳችሁ መስራት ትችላላችሁ። ሌላ ጥያቄ ካላችሁ ኮመንት ላይ ጠይቁኝ። ለዛሬ ያለኝ ቪዲዮ ነው። አመሰግናለሁ።